ጌታቸው የከፍተኛ የመንግስት ባለስልጣን ነው። ሚኒስቴር ደረጃ ነው ሹመት ያገኘ አብይን አማካሪ ነው። የአብይ አማካሪ ነው እና በግሉ የሚያወራ ነገር የለም በዚህ ደረጃ። ስለዚህ አንደኛ ማየት ያለብን ጌታቸው የተናገራቸው ነገሮች ለምሳሌ ትግራይ ላይ ጄኖሳይድ ተፈጽሟል ብሏል። ሁሉም አይነት ወንጀሎች ተፈጽሟል ብሏል። እንግዲህ ይሄ የመንግስት ባለስልጣን ነው፣ የብልጽግና ባለስልጣን ሆኖ የጠቅላይ ሚኒስቴር አማካሪ ሆኖ ለመጀመሪያ ጊዜ ለዓለም ሚዲያ ወጥቶ ኢትዮጵያ ውስጥ ጄኖሳይድ ተፈጽሟል ብሏል። የመንግስት ባለስልጣን ጌታቸው ሆኖ አይደለም እኮ መንግስት ባለስልጣን የብልጽግና የኢትዮጵያ ባለስልጣኑ የፌደራሉ መንግስት ባለስልጣን ሆኖ ሁሉም ወንጀሎች ተፈጽሟል። ያንን ወንጀል ደግሞ ጦርነቱን የመራ አብይ አህመድ ይባላል። በቃ አለቀ። ከዚህ በኋላ ያለው ህግ ፍታው አለ። አብይ በል ሲባል አልልም አብይ ግን አብይ ነው የመራ ብሎ ቁጭ አለ። በቃ ብሏል እኮ ኦሬዲ ብሏል። ህልም እንደፈቺው ነው እንግዲህ እዚህ ጋር ስሙን አልጠቀሰም ካልነው የጄኖሳይድ ጦርነት የመራ መሪ ሆኖ ጄኖሳይድ አልፈጸመም ተብሎ ኤግዛምት የሚደረግበት የታሪክ አጋጣሚ የለም። አልሰማንም እስካሁን ምንም የለም። ኦሬዲ ዴድ በቃ። ስለዚህ የአብይ መንግስት ጄኖሳይድ ፈጽሟል። የመንግስት ባለስልጣን ነው ይሄንን የነገረን፣ ተራ ሰው አይደለም። ይሄንን መቀበል አለብን። ዓለምም ይቀበላል። ይሄንን ለዓለም ተናግሮ ተመለሰ። አንድ በል። ሁለተኛ አብይ ንጉስ ነኝ እናቴ ነገረችኝና እኔ በእናቴ በኩል ነው ንጉስ የሆንኩት ብሏል። ይሄንን ትቀበላለህ ወይ? አለቃ እንደዚህ ነው የመጣ ብሎ ማህዲ ሲጠይቀው ኦሮ አይደለም ውሸት ነው አለ። አይደለም እኔ በዚህ አላምንም። እና እንዴት ነው የምታምነው? ሰው ሰርቶ ካሳየ ጠቅላይ ሚኒስትር ይሆናል እንጂ እናቱ ስለነገረችው